አሁን ደግሞ በኢትዮጵያ ውስጥ ከሚገኙ ከተሞች ውስጥ በጣም ብዙ ሙስሊም የሚገኝባቸውን 10 ከተሞችን እነግራቸዋለሁ። ይህን ቪዲዮ እንደባለፈው ቪዲዮ እንዳያስጠፉት በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ እስከ መጨረሻው ተከታተሉኝ። 10ኛ በወሎ ውስጥ የምትገኘው ከሚሴ የምትባሏ ከተማ ስትሆን በከሚሴ ከተማ ውስጥ በጣም ብዙ ሙስሊሞች ይገኙበታል። 9ኛ ሀላባ ከተማ ስትሆን በሀላባ ውስጥም እጅግ በጣም ብዙ ሙስሊሞች ይገኛሉ። 8ኛ በስልጤ ውስጥ የምትገኘው የስልጤ ዋና ከተማ የሆነችው ወራቤ ከተማ ስትሆን በወራቤ ውስጥ ደግሞ እጅግ በጣም ብዙ ብቻ ሳይሆን ሙሉ ለሙሉ ሙስሊም ነው ማለት ይቻላል። 8ኛ ላይ ተቀምጣለች። 7ኛ አፋር የአፋር ዋና ከተማ ሰመራ ስትሆን አፋር ውስጥ እጅግ በጣም በርካታ ሙስሊሞች ይገኛሉ። 7ኛ ላይም ተቀምጣለች። 6ኛ የሶማሊያ ዋና ከተማ ጅጅጋ ስትሆን ጅጅጋ ብዙ ሙስሊም ብቻ ሳይሆን ከተማዋ ግዙፍ ነች። በዛ ውስጥም በርካታ ሙስሊሞች ይገኙባታል። 6ኛ ደረጃ ላይም ተቀምጣለች። 5ኛ የአባጅፋር ሀገር እጅግ በቡናዋ የምትታወቀው ጅማ ስትሆን በጅማ ውስጥ እጅግ በጣም ብዙና በርካታ ሙስሊሞች ይገኙበታል። በዚህም ምክንያት 5ኛ ደረጃ ላይ ተቀምጣለች። ቀሪ 4ቱን ከመናገሬ በፊት ወደ ሻሸመኔ ልውሰዳችሁ። አጠር ያለች መልእክት አለ፣ እሷን አዳምጠን እንመለስ። ማሻአላህ እንዴት እንደሚያምሩ ተመልከቷቸው። በሻሸመኔ ውስጥ ቁርአንን በተጅዊድ ሴቶችን ብቻ በብቁ በሆኑ የሴት ኡስታዛዎች እያስተማሩ ይገኛሉ። በሳምንት 5 ቀናት በቀን ደግሞ ለአንድ ተማሪ 30 ደቂቃ በቴሌግራም በዙም በዋትስአፕ እና በኢሞ እንዲሁም በተለያዩ መንገዶች እናንተን ለማስተማር ዝግጁ ናቸው። ቃኢደቱ ኑራኒያ ለጀማሪዎች እንዲሁም ነዝር ከመሰረታዊ ተጅዊድ ጋር፣ ቁርአን ሂፍዝ ከሙራጃ ፈተና ጋር እንዲሁም የኪታብ ትምህርቶችን ወረቃ የሴቶች የኦንላይን መርከዝ ላይ ያገኛሉ። 4ኛ ደሴና ኮምቦልቻን ይዤላቸዋለሁ። ምክንያቱ ደግሞ የተነጣጠሉ ከተሞች አይደሉም፣ የተያያዙ ናቸው ማለት ይቻላል። ርቀት የላቸውም። ደሴና ኮምቦልቻ እጅግ ከሚገመተው በላይ ሙስሊሞች የሚገኙበት ቦታ ሲሆን 4ኛ ላይ ተቀምጠዋል። 3ኛ ድሬዳዋ ትገኝበታለች። ድሬዳዋ እጅግ ብዙ ሙስሊሞች የሚገኙባት ከተማ ነች። ብዙ ሙስሊሞች መገኘታቸው ብቻ ሳይሆን ከተማዋ ላይ እጅግ ጥቅጥቅ ብሎ የሚኖር በርካታ ህዝብ የሚኖርበትና በጣም በፍቅር የሚታወቁ በእንክብካቤ በውዴታ የሚታወቁ ማህበረሰቦች ናቸው። እስልምናም እጅግ የሚወደድበት ሀገር ነው። 3ኛ ላይ ተቀምጠዋል። 2ኛ ደግሞ የኢማም አህመድ አልጋዚ ግንብ እስካሁን ድረስ የሚገኙና ብዙ ቅርሶች የሚገኙባት የእስልምና መገለጫ የሆነችው ሀረር ከተማ ስትሆን እጅግ በጣም በርካታ ሙስሊሞች ይገኙባታል። የሙስሊሞችም እጅግ ብዙ ቅርሶች የሚገኙባት ከተማ ስትሆን 2ኛ ደረጃ ላይ ተቀምጣለች። በአንደኛ ደረጃ ላይ የምትገኘዋ ደግሞ እናንተ በኮሜንት እንድትመልሱ እድሉን ሰጥቻችኋለሁ። በትክክል የገመተ የመጀመሪያው ሰው ይሄንን ስካርፕ ይሸለማል። እናም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በትክክል ለመመለስ ሞክሩ።